ሰላም ሰላም እንዴት ናችሁ? ውድ የፋኖስ አካዳሚ ቤተሰቦች እንኳን ወደ ቻናላችን በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ ያደረጋችሁ፣ አዲስ ያልሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሩ። እንዲሁም በኦንላይን በልዩ እገዛ መማር ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ አናግሩን። እንዲሁም ይህንን ቪዲዮ ለሌሎች ልጆች እንዲዳረስ ሼር፣ ኮፒ ሊንክ ማድረግ አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ የገባችሁ አሳውቁን። ዛሬው ክፍለ ጊዜ የሚኖረን ቆይታ በለቤተሰብ እንዴት ቃላትን መመስረት እንችላለን የሚለውን አብረን እናያለን ማለት ነው። ይህንን ቪዲዮ እስከ መጨረሻው መከታተል እንዳትረሱ፣ አብራችሁ ቆዩ። በመጀመሪያ ፊደላቱን ከላይ እናነብና ከዛም በኋላ ወደ ምን እንመጣለን? ቃላቱን አንድ በአንድ አብረን እናነባለን ማለት ነው። ለ ሉ ሊ ላ ሌ ል ሎ። ለዚህም ወደ ኋላ እናነባቸዋለን። ሎ ል ሌ ላ ሊ ሉ ለ። እሺ አሁን ከነዚህ ጎን ለጎን እንግዲህ ቃላቱ እንዴት ማን ይላል ቢሆን ቃላቱን አንድ ባንድ አብረን እናነባለን ማለት ነው። የመጀመሪያው በለቤተሰቡ ያሉትን አራት ፊደላት እናያለን። ለ ማ ለማ ለማ። ቀጣይ ለ ገ ሰ ለገሰ ለገሰ። ለ ቀ ቀ ለቀቀ ለቀቀ። ለ ከ ፈ ለ ከ ፈ ለከፈ ለከፈ። ቀጣይ ሁለተኛ በለቤተሰብ ያሉ ሁለተኛ ቤተሰብ በሉ ያሉት እናያለን። ሉ ሲ ሉሲ ሉሲ። ሉ ል ሉ ል ሉል። ሉ ቃ ስ ሉ ቃ ስ ሉቃስ ሉቃስ። ቀጣይ ሉ ባ ር ሉ ባ ር ሉባር ሉባር። ሊ ሊ ሊ ሊ። ሶስተኛ ቤተሰብ ማለት ነው። የለም ቤተሰብ ሁለት ጊዜ ደግሞ ማለት ነው። ከዛ ሊ ቅ ሊቅ ስንል ደግሞ የለ ሶስተኛ የቀ ስድስተኛ። ሊ ና ሊ ና ሊና። ቀጣይ ደግሞ ሊ ባ ል ሊ ባ ል ሊባል ሊባል። ቀጣይ ወደ አራተኛ ቤተሰብ እንገባለን። ላ ም ላ ም ላም። ላ ሰ ላ ሰ ላሰ። ላ ባ ላ ባ ላባ ላባ። ላ ል ኦ ላ ል ኦ ላልቶ ላልቶ እንላለን። ወደ አምስተኛ ቤተሰብ ስንገባ ሌ ላ ሌ ላ ሌላ ሌላ። ሌ ባ ሌ ባ
ሌባ ሌባ ሌጦ 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 ሌሊት 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 እንላለን። ወደ ስድስተኛ ቤት ስንገባ ልብ 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 ስድስተኛ ልዩ 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 ልሳን 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 ቀጣይ ልብስ 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 ሎ በሰባተኛ ቤት ስንገባ ደግሞ ሎ ሌ ሎ ሌ ሎሌ 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 ማለት አገልጋይ ማለት ነው። ሎ ሚ ሎ ሚ ሎሚ ሎሚ ሎጋ 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 የመጨረሻ የምናየው ቃል ሎተሪ 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 ይላል። እሺ እንግዲህ ዛሬ ከዚህ በፊት በነበረን ክፍለ ጊዜ እንግዲህ በሀ ቤተሰብ እንዴት ቃላትን መመስረት እንችላለን የሚለውን ለማየት በቅተናል ማለት ነው። ያው በረጅም ቪዲዮ ከመጣሁ ቆይቻለሁ። ስለዚህ ይህን ቪዲዮ በደንብ ለሌሎች እንዲዳረስ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁ ማለት ነው። በተጨማሪም በኦንላይን መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ አናግሩን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ፣ መልካም ጊዜ